የእግዚአብሔር ቤተሰቦች እድሜያችሁን በከንቱ አትክፉት። እድሜ በጣም በጣም ትልቅ ነገር ነው። እግዚአብሔር በምድር ላይ የሰጠን ትልቁ ሀብት እድሜ ነው። እድሜን እንደማባከን ያለ ጅልነት የለም። እንዲያው ምንም ከጦርነት ሁሉ የከፋ ነው እድሜን ማባከን። ጅል ሰው እኮ የሁከት ምንጭ ነው ታውቃላችሁ። ጅልነት የሚመጣው ደግሞ እድሜን በአግባቡ ባይምሮ ካለመከናወን ነው። ቁጭ ብላችሁ ማስቡ፣ እየሄዳችሁ ማስቡ፣ ተኝታችሁ ማስቡ። ግን የምታስበው ምንድን ነው? የምናስበው ደግሞ ስናነብና ስንማር ነው። ለነገሩ አሁን ኢትዮጵያ ውስጥ ስታዩ ማት በእያንዳንዱ ከተማ ማት ጭፈራ ቤት አለ። ላይብረሪ ግን 5 አይሞላም። ትልቅ ከተማ ላይ የህዝብ ላይብረሪ ብዙ የለም። እኛ ሀገር ብቻ ሳይሆን ብዙዎቹም ላይ የለም። የሚያጠፋው ይበዛል፣ የምንለማበት ጥቂት ነው። ግን እድሜያችን እንጠቀም። አይምሮ በጣም ትልቅ የደስታ ከተማ ነው። እውነቴን ነው። እንደ ልብ ያለ የደስታ ምንጭ የለም። ውጭ ላይ የሚገኙ ደስታዎችን ከማሳደድ እዚህ ውስጥ የሚፈልቀውን ማንም የማያደርቀውን ምንጭ መቆፈር ይበልጣል። ሰው የደስታ ውሃ መጠጣት ከፈለገ የሚቆፍረው ምንጭ ልቡ ነው። ውጭ ላይ ቆፍሮ የሚጠጣው የደስታ ውሃ የለውም የሰው ልጅ። ምክንያቱም እነዚያን ምንጮች የሚቀዷቸው ብዙ ሰዎች አሉና፣ የራሱን ግን የሚሻማበት የለም። አለቃም የለውም ላይምሮ፣ ለልብ ጌታ የለውም። ለእጅ ለእግር ጌታ አለው፣ አለቃ አለው፣ ገዥ አለው። ለልብ ግን ገዥ የለውም። የልብ ገዥ እግዚአብሔር ነው። ልብ ሲገዛ ከልብ ሰላም ይመጣል። እና የእግዚአብሔር ቤተሰቦች እንዲሁ እኔ ማን ነኝ? ምን ላደርግ መጣሁ? ወዴት እየሄድኩ ነው ብሎ መጠየቅ ይገባል። እስኪ እኔ ማን ነኝ በሉ። ቀጣዩ ጥያቄ ምን ላደርግ፣ ከዚያስ ወዴት እየሄድኩ ነው። ሶስቱን ጥያቄዎች ለመመለስ አለብን። ከነዚያ 3 ጥያቄዎች አንዱ እኔ ማን ነኝ ብላችሁ ጠይቁ። እስኪ አንድ ይበሉ። መልስ ክርስቲያን ነኝ በሉ። በጣም ጥሩ። ስለዚህ ክርስቲያን መሆናችንን ለምን እንደሆነ ማወቅ አለብን ማለት ነው።